ቅዱስ አሐዱ አምላክ አሜን። እንደምን ሰነበታችሁ፣ እንደምን አደራችሁ የተከበራችሁ የክርስቶስ ቤተሰቦች። ዛሬ እንግዲህ እንደጀመርነው ሰሞኑን የመዝሙር ትንታኔ ቁጥር 4ን የምናይ ይሆናል ማለት ነው። የዚህ መዝሙር ርዕሰ ሐሳብ የመዝሙሩ ርዕስ ፍቺው ልሳኔን እንዳወድስሽ የሚል ይሆናል ማለት ነው። ፍቺው ልሳኔን እንዳወድስሽ መቅደስሽ ቆሜ ማርያም እንድልሽ በአንቺ የሆነውን ነገረ ድህነት ለዓለም ላውራ የአምላክን ምሕረት የሚል ይሆናል ማለት ነው። ፍቺው ልሳኔን እንግዲህ ለማመስገንም ለመዘመርም የትኛውንም መንፈሳዊ አገልግሎት ለመስጠት የእግዚአብሔር ፈቃድ እንዲሁም የእናታችን የቅድስት ድንግል ማርያም አማላጅነት ጸጋ በረከቷ በእኛ ላይ እንዲያድር ያስፈልጋል ግድ ይላልና ከዛ በመነሳት እመቤቴ ሆይ ፍቃድሽ ይሁን እንዳመሰግንሽ እንዳወድስሽ የሚል ጽንሰ ሐሳብን ይዞ የሚነሳ ይሆናል ማለት ነው። መቅደስሽ ቆሜ ማርያም እንድልሽ በአንቺ የሆነውን ነገረ ድህነት ለዓለም ላውራ የአምላክን ምሕረት እንግዲህ የድህነታችን መሰረት የመመኪያችን ዘውድ እመቤታችን ነች እና የመዳኛችን ምክንያት እሷ ነች። ለምን ያህል እንደሆነ ከሰማየ ሰማያት ወልድ ኢየሱስ ክርስቶስ በቃልነት ወርዶ ቃል ሥጋ የሆነው በእርሷ ስለሆነ የመዳናችን ምክንያት እሷ ነች። ነገረ ድህነት መነሻችን እሷ ስለሆነች ማለት ነው። ለዓለም ላውራ የአምላክን ምሕረት በእሷ በሆነው መዳናችን የአምላክ ምሕረት በእሷ ተገልጧልና እሷን ተመርኩዘን እሷን ይዘን በእሷ መነሻነት የአምላክን ምሕረት እናወሳለንና ማለት ነው። ወደ ሁለተኛው አዝማች ስንመጣ አባቶቻችን የነገሩንን ባንቺ የሆነውን ከባዱን ሚስጥር የሰማይ አምላክ ሥጋሽን ለብሶ አዳም እንዲድን በደሉን ክሶ ፈጽሞ ያልሆነ የማይሆን ሁነት ፈጣሪን ወለድሽ በዳግም ልደት ይላል ማለት ነው። እጅግ ጥልቅ ሐሳብ ያለው እንደሆነ እንረዳለን። በዚህ ጊዜ አባቶቻችን የነገሩን በእሷ የሆነው ከባድ ሚስጥር ሆኖ የማያውቅ ወደፊትም የማይሆን አሁንም የማይከሰት ነገር አባቶቻችን የነገሩን ያስተማሩን አበው የነገሩን ትልቁ ሚስጥር ቃል ሥጋ የሆነበት ሚስጥር ነው። ጥንተ ዓለም ያለ እናት ከአባት የተወለደው ወልድ ኢየሱስ ክርስቶስ ድህረ ዓለም ደግሞ ከእመቤታችን ከቅድስት ድንግል ማርያም ያለ አባት ከእናት የተወለደበት ታላቁ ሚስጥር የተከሰተው በአንቺ ነው፣ የተገለጠው በአንቺ ነውና የሰማይ አምላክ ሥጋሽን ለብሶ ሰማያዊ ሲሆን ማንም የማይዳስሰው አምላክ ማንም ያላየው አምላክ የእሷን ሥጋ ለብሶ አዳም እንዲድን ካሳውን ክሶ ወይም በደሉን ክሶ። አዳም በደለኛ ነበር። አዳም በድሎ ነበር። ከገነት ተሰዶ ነበር። ነገር ግን ለአዳም መዳን ቃል ኢየሱስ ክርስቶስ ምን አደረገ? ከእመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ነሳና በደሉን ካሰለት። ካሳችንን በቀራንዮ ምን አደረገ? ካሳልን ማለት ነው። ከዛ ፈጽሞ ያልሆነ የማይሆን ሁነት ፈጣሪን ወልድሽ በዳግም ልደት ከላይ እንዳነሳ ነው ማለት ነው። የማይሆን ሁነት ፈጽሞም ያልሆነ ከዚህ በፊት ያልሆነ አምላክን የወለደች የለችም። ብዙ እናቶቻችን ነገስታትን ወልደዋል፣ ቅዱሳንን ወልደዋል፣ ጻድቃን ሰማዕታትን ወልደዋል አይደል? ነገር ግን ከሷ በፊትም ሆነ በኋላ አሁንም ቢሆን አምላኩን የወለደ የፈጠራትን የወለደች እናት የለችም እና በዳግም ልደት የተባለው ደግሞ በመጀመሪያው ልደት ያለ እናት ከአብ ተወልዷል። በሁለተኛው በዳግማዊ ልደት ደግሞ ያለ አባት ከእመቤታችን የተወለደበትን መወለድ ማለት ነው። ወደ ሁለተኛው አዛኝ ስንመጣ ይሁንልኝ ስትይ ወይም ይኩነኒ ስትይ ቃል ሥጋ ሆነ። የሰማይ አምላክ በማኅፀን ታየ። ምድርና ሰማይ የማይወስኑት አንቺ ታቀፍሽው በጠባብ ደረት። መጋቢ ዓለማት የሁሉ አስገኚ ጡትሽን ጠባ ማርያም ተአቢ። ይሁንልኝ ስትይ ቅዱስ ገብርኤል ብስራታዊ መልአክ ወርዶ ትወልጃለሽ ትጸንሳለሽ እያለ ሲላት እንዴት ያለ ወንድ ዘር እንዲሆንልኛል እኔ ወንድ ስለማላቅ እያለች ሐሳብ ባቀረበች ጊዜ እያብራራ እየነገራት በትህትና እየገለጸላት እያስረዳት ከገለጸላት በኋላ ምንድን ነበር ያለችው? ይኩነኒ በከመ ትቤለኒ ብላ ነበር ማለት ነው። የምትለው ይሁንልኝ እኔ ለእግዚአብሔር እነሆ የእግዚአብሔር ባሪያ ብላ ራሷን በትህትና ባቀረበች ጊዜ ይኩነኒ ስትል ቃል ሥጋ ሆነ። ገና ከአንደበቷ ይኩነኒ ብላ ይሁንልኝ ይደረግልኝ እነሆ ዝግጁ ነኝ ፈቃደኛ ነኝ ብላ ባለች ሰዓት ምን ሆነ? ቃል ሥጋ ሆነ።
ከሰማየ ሰማያት ቃል ከሰማይ ወርዶ ከእመቤታችን ከቅድስት ድንግል ማርያም ማህፀን ቃል ስጋ ሆነ። ያችን ቃል በተናገረች ጊዜ የሰማይ መና በማህፀን ታየ። ሰማይ ምድርን የሚመግብ ፍጥረታትን ሁሉ የሚያበላ የሚያጠጣ እርሱ ራሱ ምግበ ስጋ ምግበ ነፍስ የሆነው ቃል ኢየሱስ ክርስቶስ አምላካችን በማህፀን ታየ። ምድርና ሰማይ የማይወስኑት አንቺ ታቀፍሽው በጠባብ ደረት ማን ይወስነዋል አምላክን? ምድርና ሰማይ እንኳን አይወስኑት። ምን አይነት ቤት ትሰሩልኛላችሁ ሁሉ እንደጠየቀው ማለት ነው። ሰማይ ዙፋኔ፣ ምድር የእግሬ መረገጫ ናት። እኔን መያዝ የሚችል እኔን ማስገባት እኔን የሚያስቀምጥ ቤት ምን አይነት ትሰሩልኛላችሁ? እኔ በምድር በሰማይ የመላሁ ነኝ ሲል ነው ይህን የገለጸልን። ነገር ግን ምድርና ሰማይ የማይወስኑት አምላክ እሷ ምን አረገችው? ታቀፈችው። በምኗ? በጠባብ ደረቷ፣ በትንሿ ደረት። አባ ሕርያቆስ እንደተናገረው እንዴት ቻልሽው ጠባብ ታናሽ ሙሽራ ስትሆኝ ይህ ሁሉ ነገር በአንቺ እንዴት ተከወነ ብሎ እንደገለጸላት ማለት ነው። መጋቢ ዓለማት የሁሉ አስገኝ ጡትሽን ጠባ ማርያም ተአቢ። ድንቅ ነው ማርያም እውነትም ተአቢ፣ ትበልጣለች፣ ትልቃለች። አንቺ ከጳጳሳት ሁሉ ከፍ ትያለሽ፣ ከነገስታት ከሰማዕታት ከመላእክትም ሁሉ ትበልጫለሽ። ለምን? በአንቺ የሆነውን ሌሎቹ ሊያደርጉት ወይም ሊሆንላቸው አልተቻላቸውምና ማለት ነው። መጋቢ ዓለማት የሆነውን ጌታ እርሷ የ15 ዓመት ብላቴና አጠባችው። በዚህ ልስ ማርያም ተአቢ ብለን እንጠራታለን ማለት ነው። ሶስተኛው አዝማች እንምጣ። የ15 ዓመት ታናሽ ሙሽራ እንደምን ቻልሽው የዓለሙን ጌታ? መለኮት ካንቺ ስጋሽን ነስቶ አምላክ ሰው ሆነ ልጅሽ ተወልዶ። ከሰው አእምሮ የረቀቀ ነው እመቤቴ ሆይ በአንቺ የሆነው። እርግጥ ነው የ15 ዓመት ገና ብላቴና ነበረች አይደል? እናትና አባቷ ቤት 3 ዓመት ኖረች። ከዛ በኋላ 12 ዓመት በቤተ መቅደስ ኖረች ማለት ነው። በ15 ዓመቷ በስርዓታዊ መልአክ ቅዱስ ገብርኤል ይህን ሐሴት ሰማይና ምድር የሚታረቁበት፣ ሰውና መላእክት የሚዘምሩበት፣ ጥፋት ሁሉ የሚወገድበት፣ ጠላት የሚታሰርበትን የመጨረሻውና የመጀመሪያውን ብስራታዊ ሐሴት ዜና ሲነግራት እመቤታችን ገና የ15 ዓመት ታናሽ ብላቴና ነበረች። እንደምን ቻልሽው የዓለምን ጌታ? ሰው ያልሆነ ሰው ብቻ ያልሆነ ሰው ሲሆን አምላክ፣ አምላክ ሲሆን ሰው የሆነ ዓለሙን ሁሉ ፈጥሮ የሚመግብ የሚጀምር የሚፈጽም እርሱ በዚህ ጊዜ ነበረ በዚህ ጊዜ አልነበረም የማይባል ሁል ጊዜ የሚኖር ያለ የነበረ ተብሎ የሚመለክ በባህሪው ምስጉን የሆነ አምላክ አማልክት የሆነውን ጌታ እንደምን ቻልሽው ገና ታናሽ ብላቴና ሆነሽ ሳለ መለኮት ካንቺ ስጋሽን ነስቶ አምላክ ሰው ሆነ፣ ልጅሽ ተወልዶ። መለኮት የማይዳሰስ የማይጨበጥ እሳት የሆነ መለኮት የእሷን ስጋ ለብሶ አምላክ ሰው ሆነ፣ ልጅሽ ተወልዶ። ስጋዋን በመልበሱ አምላክ ሰው ሆነ፣ ሰውም ደግሞ አምላክ ሆነ ማለት ነው። ከሰው አእምሮ የረቀቀ ነው እመቤቴ በአንቺ የሆነው። እንዴት ይለካል? በሰው ሰውኛ ሲታሰብ እንዴት አምላክ ይወለዳል? መለኮት እንዴት ስጋ ይለብሳል? የማይታሰብ የማይዳሰስ የማይታይ የማይጨበጥ እሳተ መለኮት እንዴት ስጋን ለበሰ? በእኛ በጠባብ አእምሮ በጣም አይቻልም፣ አይለካም፣ አይመዘንም። ጥልቅነቱን አንጠናቀቅ ብሎ ቅዱስ አባ ሕርያቆስ እንደተናገረ ገናነቱን ተናግረን አንጨርሰውም፣ ምስጋናውንም አመስግነን አንጨርሰውም። እኛ በገባን በተረዳን መጠን ግን እናመሰግናለን እንጂ የመላእክት አእምሮ እንኳን ሊደርሰው ሊጨርሰው አልቻለም ብሎ ቅዱስ ሕርያቆስ እንደተናገረው ማለት ነው። ከሰው አእምሮ የረቀቀ ነው። ምን የሆነው? በአንቺ የሆነው። ደግመን እንደተነጋገር ነው በፊትም ያልሆነ ወደፊትም የማይሆን አሁንም ያልሆነ ነገር በአንቺ ተከወነ። ስለዚህ ድንቅ ነው፣ ከሰው አእምሮ በጣም ይረቃል ብለን እናወድሳታለን ማለት ነው። አራተኛውና የመጨረሻው አዝማች ስንመጣ ፍቅርሽ በልቤ ጣዕምሽ ባፌ ይሳል ውዳሴሽ በህሊናዬ እንዳወድስሽ በእድሜ ዘመኔ የምለምንሽ ይህ ነው ጸሎቴ በደጁ ልጣል በልጅሽ መቅደስ ክብሩን ላወሳ ዘመኔ እስኪደርስ። የሁላችንም ሀሳብ ይህ ነው። የሁላችንም መሻት ይህ ነው። ሌላ ነገር የለም። ፍቅሯ በልቦናችን እንዲሳል ጣዕሟ ደግሞ በአንደበታችን እንዲኖርልን ማለት ነው። ፍቅሯ የበዛለት ምንኛ የታደለ እንደ አባ ሕርያቆስ፣ እንደ አባ ቅዱስ ኤፍሬም፣ እንደ አባ ጊዮርጊስ ዘጋስጫ ፍቅሯ የበዛላቸው ዓለምን የረሱ የዓለምን ጣጣ ሁሉ እንዲጥሉ ያበቃላቸው የእመቤታችን ፍቅር በልቦናቸው የበዛላቸው
ፍቅሯ የበዛላቸው ደግሞ ምን ይሆኑ? ጣዕሟ ደግሞ በአንደበታቸው ይቀራል። እሷን ብቻ በማወደስ ስለ እሷ የሆነውን ነገር ዕለት ዕለት እያነሱ እያመሰጥሩ እያነሱ እየጣሉ የሚያወዱሳት ይሆናሉ። ይሳል ውዳሴሽ በህሊናዬ። ይሄ እንዲሳል ውዳሴዋ፣ ምስጋናዋ፣ ሁሉ ነገሯ ስለሱ የተጻፈው የተባለው ሁሉ የሆነው እውነት ሁሉ በአእምሯችን እንዲሳል የሁላችንም ናፍቆትና መሻት ነው ማለት ነው። እንዳወድስሽ በእድሜ ዘመኔ ስምሽን እንድጠራ ስለ ማርያም እንድዘምር የምለምንሽ ይህ ነው ጸሎት። መሻታችን ይህ ነው። ምስጋና፣ ማወደስ፣ ማመስገን፣ ስለተደረገላት ክብር ከፍ እያደረግን ተአቢነቷን ለዓለም መግለጽ ይህ ነው መሻታችን ማለት ነው። ከዛስ በደጁ ልጣል በልጅሽ መቅደስ ክብሩን ላወሳ ዘመኔ እስኪደርስ። በነገራችን ላይ እመቤታችንን ስናመሰግን ጌታ ክርስቶስን ወይም ሥላሴን የማናመሰግን የሚመስላቸው የዋሃን አሉ። አይደለም እኮ እመቤታችን እኮ ልናመሰግን የቻልነው ክርስቶስ ኢየሱስ በእሷ ላይ ስላደረገው ድንቅ ስራ ነው። በቃላት ስለማይገልጸው ነገር ነው። እርሱ አምላክ ሲሆን፣ እርሱ የሁሉ ጌታና የሁሉ አስገኝ ሲሆን ምንኛ ትህትና ቢኖረው ነው በእሷ የተገኘው ብለን ደግሞ እሱን በአንክሮ እናመሰግናለን፣ እናደንቃለን፣ እናረቃለን። ይህን ደግሞ እንዲሆንላት የተመረጠች እሷ ምን ያህል ንዕርት ክብርት ናት፣ ምን ያህል ብጽዕት ናት፣ ምን ያህል የተገባ ሆና ብትገኝ ነው አምላክ ከእሷ ተገኝቶ ስጋዋን እንዲለብስ ከስጋዋ ስጋ እንዲነሳ የተቻለው ምን ያህል ጸጋ ቢኖራት ነው ብለን እሱን ነው ዕለት ዕለት የምናወድሰው። እመቤታችንን ስናወድስ ጌታ ክርስቶስን የምንረሳ የሚመስላቸው የዋሃን ስላሉ ያ አይደለም። እሷን የምናወድሰው ጌታ ክርስቶስ በእሷ ላይ ያደረገው ነገር ድንቅ መሆኑን እያነሳን ስለምናነሳ ነው ማለት ነው። በዚህ ደረጃ ነው ፍቺው ልሳኔን እንዳወድስሽ እያለ የሚዘምረው ማለት ነው። አንድ ያዝማችሁላችሁና የዛሬውን የዚህን መዝሙር ትንታኔ በዚህ ማበቃ ይሆናል ማለት ነው። ፍቺው ልሳኔን እንዳወድስሽ መቅደስሽ ቆሜ ማርያም እንድልሽ ባንቺ ሆነውን ነገረ ድነት ለዓለም ላውራ የአምላክን ምሕረት። ፍቺው ልሳኔን እንዳወድስሽ መቅደስሽ ቆሜ ማርያም እንድልሽ ባንቺ ሆነውን ነገረ ድነት ለዓለም ላውራ የአምላክን ምሕረት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።